እሱን በ6 ዓመት አንዴ ይመጣና ይለቅብንና እኛ ተጫውቶብን ለማለማሽ ፍቅሬ ብዙ ነው ሚስጥሬ ሐሜታም ከማን አባ ልታማ ፈለግ ማማት ይፈልጋል ቴዲ ሚስቱን ራሱ ማማት ይፈልጋል ለማለማ ፍቅሬ ብዙ ነው ሚስጥሬ ሐሜታም የሐሜታም ልጅ የገዛ ሚስቱን የገዛ አላምና ለልቤ አላምና ለይላለኝ አያምናትም ለአዶናይ ሼክ ስታረጋ አላያችሁም እንዴ ተናዶ ነው በአዶናይ ምክንያት ነው ዳስ ያስጣለው የአዶናይ ችግር ነው አላያችሁም እንዴ ወይዘሮ አብሲላት ቂጧን ዞር አድርጋ ለአዶናይ ፈንደድ ስትል በርገድ ረረሬ በጥይት ነበር ምላት 42 ጊዜ ነበር እንዴ ቴዲ አፍሮ በጣም አጭር ነው ቦርጫም ነውና ከኔ የቴዲ አፍሮና የኔ ቦርጭ ማለት እግዚአብሔር ነው የምላችሁ የኔን ቦርጭ ቤቢ ቦርጭ ነው የሚያስመስለው የቴዲን ቦርጭ አይታችሁታል ጋዴም ቴዲ አፍሮ ቦርጩ ምን ያህላል ወላሂ ላዚም ነው የምላችሁ there is no way ደግሞ ባለቤቱ በጣም ረጅም ናት እሱ አጭር ነው እሷ ስታናደው እኛ ጋር መጥቶ ዳስጣል ይለናለኝ አንተ ዳስጣል ቴዲ ዳስጣል አንተ አዶናይ ሚስትን ቀምተዋል ዳስጣል ስግጥ ብሎ አዶናይ ጆን ዳንኤል ሚስቱን ሲቀማው አዶናይ ደግሞ የቴዲ አፍሮ ሚስት ቀማ እንዴ ሚስትን ተቆጣጠር እሺ ቴዲ ሚስትን ተቆጣጠር ይልና ጠይቃት ወላሂ ላዚም ቴዲ አፍሮ ሚስትን ጠይቅ አይ ነው አሁን እንደዚህ ተናግሬው ምን ብዬ አሶር ነው የምላችሁ ዘግቼ ቴዲን አፍሮ ነው የማዳምጠው ጠንቋይ ነው ቴዲ ጠንቋይ ነው he's a witch ቴዲ ጠንቋይ ነው በሱ ሙዚቃ እኮ አስባችኋል እንደ ድሮ ቢሆን ብዙ ሰው ይገዳደል ነበር እኮ ሰው ያልቅ ነበር እኮ እንደ ኦሮሞ እግዚአብሔር ይመስገን እግዚአብሔር ኦሮሞን ስልጣን ላይ ያስቀመጠ እንጂ በወያኔ ጊዜ ቢሆን እኮ አሳልቆን አስጨርሶን ግንባራችን አስብሎን ነበር እኮ ይዘውዬ ግንባራችን ያስብለንና እሱ ለ6 ዓመት ሃይብረኔት ያደርጋል ሄዶ ወላሂ ላዚም መምላችሁ አጫሉ ንጉስ ነው አጫሉ ሁንዴሳ ጀግና ነው አልፈራም አጫሉ ሁንዴሳ አነገር ልንገራችሁ ፍለፊት ማለት ነው የሚታገል ሰው አደንቃለሁ አጫሉን ፍለፊት እየተናገረ አደባባይ ላይ ወጥቶ ዶክተር አብይ አህመድና ባልደረባዎች ህፃናት እየገደሉ ነው ሰው እየገደሉ ነው መግደል ብቻ አይደለም እያቃጠሉ ነው ብሎ የተናገረ ጀግና ነው ቴዲ አፍሮስ ቦርጫም ይሽራሪት የኔ አንድ ቦርጫም ሌላ ቦርጫም ሲናገር ደስ አይልም ጋይስ ቴዲ አስገድለህን ነበር ስልጣን ላይ ያለው እንደ ወደፊቱ ማለት ነው ዳውን ወያኔ ሲባል ግንባሩን የሚል ቢሆን ሊያስገድለን ነው ሊያስደበድ እንዳትሰሙ ቴዲን ሰምታችሁ ኢትዮጵያ ውስጥ እንዳትንቀሳቀሱ ይቅርባችሁ እሱ እንደሆነ ምንም አይሆንም 6 ዓመት የሚቀጥለው 6 ዓመት ቴዲን አታዩትም እየዞረ በአመት 2-3 ቱር ያደርጋል ቴዲ እኮ ታውቃላችሁ በጣም ቦርጫም ስለሆነ ቱር ማድረግ አይችልም በዲጂታል ነው በቲክቶክ አሁን ቱር ለማድረግ እያሰበ ነው እግዚአብሔርን ቴዲ ያደረከው ነገር ትክክል አይደለም አንተ የሆነ ነገርማ አስጠንቅሎብናል ሙዚቃው እኮ አስጠንቅሎብናል የቴዲ ሙዚቃ ካዳመጣችሁት እኮ የሆነ የተደገመን ድግመት አለበት ኦርቶዶክሶች እውነቴን ነው ማህተባችሁን ያዙና አማትቡበት በስመ አብ በወልድ በመንፈስ ቅዱስ ስም እግዚአብሔር አምላክ ወይ ከቴዲ አፍሮ ሙዚቃ ገላግለን እግዚአብሔር ሆይ ከዓለማዊ ከስጋዊ ከእንደዚህ አይነት በጥንቁልና የተሞላ ዘፈን በጆሮአችን እየገባ እባክህን አምላካችን ሆይ ቅዱስ ቁርባን እንድንወስድ እንድንጸልይ እንድንጾም እርዳን እንዳለ እኮ እውነቴን ነው የምላችሁ አስጠንቅሎ ነው የሚመጣው ቴዲ አፍሮ ሙዚቃው ላይ አስጠንቅሎበታል ሃሌሉያ እግዚአብሔር አምላክ ሆይ ሰማይና ምድርን የፈጠርክ የቴዲ አፍሮ ሙዚቃ ስጋዊነትን የሚያባላ የሚያፋጭ ወጋውት በጌታ በኢየሱስም ወጋውት የቴዲ አፍሮ የዳስ መንፈስ ወጋውት ሸራላላላ የዳስ መንፈስ ወጋውት አሜን በሉ የዳስ መንፈስ
የዳስ መንፈስ በጌታ በኢየሱስ ስም ወጋውት። የዘፈን መንፈስ በጌታ በኢየሱስ ስም ወጋውት። የጥንቁልና መንፈስ በጌታ በኢየሱስ ስም ወጋውት። የሟርት መንፈስ በጌታ በኢየሱስ ስም ወጋውት። የአገር አፍራሽ መንፈስ በጌታ በኢየሱስ አሜን በይ ወጋውት። አሜን 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 አሜን። ዋትስአፕ እንዴት ነህ እንዴ? ዋትስ ጎይንግ ኦን? ይሄ የጠንቋይ ልጅ ቴዲ አፍሮ የሚባል በ6 ዓመት እየመጣ በ6 ዓመት አንዴ እየመጣ የሚያጋጭን ይሄ ጠንቋይ ልጅ አስጠንቁሎ እኮ ነው። በሐሙስ ምድር እኮ ነው። ስምንት ጀምሮ ነው ጥንቆላ የሚያውቀው ደግሞ። ኧረ ምንድን ነው የምትቀልጂው? አሁን ስለ ጉራጌ ምን አነሳሽ? እኔ አወራሁ ስለ ቴዲ ጠንቋይ ልጅ ስትል እኮ አባት እንጂ አንቺ ስለ ጉራጌ ምን ስለ ጉራጌ ታያለሽ እንዴ? ቴዲ ነው ያልኩት። ቴዲ አይ ነው ግን ምን አደረገ? ቴዲ ማለት እኮ ጉራጌ ማለት አይደለም። ቴዲ ብሔሩ አይታወቅም። ምን አደረገ ቴዲ? አሁን ምንም ማድረግ ነገር አለ። በ6 ዓመት ልክ እንደ ብሔር ይመስል በ6 ዓመት ሀብታም ስለሆነ ነው። ነጋዴ ነው። የደም ነጋዴ የደም ነጋዴ በህዝብ ይነግዳል። ይኸውልሽ በህዝብ ይነግዳል፣ በኢትዮጵያኖች ይነግዳል፣ ያባላል፣ ያፋጃል። እስኪ አንድ እንደ አጫሉ ሁንዴሳ እስኪ ለህዝብ የተናገረበትን አንድ ቪዲዮ ላክልኝ እስኪ ወጥቶ አልተናገረም። አጫሉ እና ምን አባቱ ነው እየመጣኛል የሚያባላ? በእግዚአብሔር አጫሉ ሌላ ሰው ነው። አጫሉ ጀግና ነው። አጫሉ ጀግና ነው። ያ ጀግና ነው። ወላሂ ላዚም ጀግና ነው። የተለያዩ ሰዎች ናቸው እኮ። አይ ይሄኛው ነጋዴ ነው። ነጋዴ ነው። እየነገደ እያባላን ነው። አሁን ኦሮሞና ለምን ነው ኦሮሞና አማራ ማባላት ሁሌ ለሚፈልገው ለምንድን ነው? ተናገረ እንደ ኦሮሞ ብሎ እንደ ኦሮሞ ኧረ በእናትሽ በአፍ አውጥቶ ኧረ በእናትሽ ድብና አድርጎ ተናግሯል። ኦሮሞ ማህበረሰብ ኦሮሞና አማራን ለማጣላት ለምን ነው ግን? ስሚ ለምን ነው ግን? በራሱ ዘፈነው ይወዳል። ስለ ኢትዮጵያ አልዘፈነም። እኔ እንግዲህ አዲስ አበባ ልጅ ነኝ። የሚሰማኝ አሁን እሱ ሲያወራ የዘፈነው ነገር ከኔ ጋር ሪሌትድ አለው። የተመሳሰለ ነገር አለ። በኦሮሞ መሬት ተቀምጦ ማን ነው ከመሃል መጥቶ እንትን ያደረገ? የኢትዮጵያ ነው። የኦሮሞ ነው። የኦሮሞ ነው። ጎንደር የኢትዮጵያ ነው። ጎንደር የኢትዮጵያ ነው። ምንም አይደለም። የኢትዮጵያ ነው። ጎንደር የኢትዮጵያ ነው። የስ ወልቂጤ የኢትዮጵያ ነው። የስ አብሶሉትሊ። ኧረ በእናትህ ነው የሚለያየው። ማን ነው የመጣበት? ማን ነው ከመሃል መጥቶ ማን ነው መጣ? ለምን ነው ከመጣው መሃል ገብተው እኛ እንዳራረጉን ያለው? እሱ ያልኩት ምንድነው እዛ የተወለደ ሰው አለ አይደለ? አዲስ አበባ ተወልዶ ያደገ ሰው ነበረ። ለልማት ሲባል ተነስተው ወደ ሌላ ቦታ ለምን ነው አንቺ የምታደንቂው? ቴዲ አድንቂው አይደለም። እኔ ዋናው ደምነኛ ሳራ አዲስ አንድ ቀን ወጦ በኢትዮጵያ ሕዝብ ጭንቀት ላይ ያልተናገረ ሰው በ6 ዓመት አንዴ እየመጣ ሙዚቃ እየሰራ መነገድ መቃወም የለብንም። እኔ ሌላው ይወዳብ ይኸውልህ በ8 ዓመት ያደረገው ብር ስላለው አይጣደፍ ይሆናል። ደግሞ ሂዝ አን አርቲስት እኮ ነጋዴ ነው። መቃወም አለብን። ነጋዴ ነው። ታዲያ ማባላት የለበትም ህዝብን። ምን ብሎ ነው ያባላው? ለምን ሌላ ነዋይ ደበበ እኮ አለ። አሁን በጣም የምንወደው አርቲስት አስቴር አወቀ እኮ አለች። በጣም የምንወደት አርቲስት ብዙ እኮ አርቲስቶች አሉ። ሰው እኮ ስለሚወደው ነው እኮ አቴንሽን አይደለም። ኖ ሂዝ እንትን ነው መርዘኛ ስለሆነ ነው አውቆ። ሁለቱንም እንደ አርቲስት እንውሰዳቸው። የሚያደንቀው ይሄማ ጀግና ነው። ይሄማ ጀግና ነው። ምክንያቱም ይኸውልሽ ሰው ሲሞት ሰው ሲገደል ወለጋ ላይ ህፃናቶች ሲገደሉ ድምፅ የሆነ ሰው ነው ወጥቶ የተናገረ። አይላይክም በጣም ግን አላወዳድራቸው። ቴዲን ቴዲ አፍሮ እንደ አርቲስት ጎበዝ ዘፋኝ ነው፣ ጎበዝ ሙዚቀኛ ነው፣ ምናምን ነጋዴ ነው፣ ጎበዝ ነጋዴ ነው። ዳስ ናት ፕሮብለም። እንደ ጀግና አምጥታችሁ ግን ለሀገራዊ የኢትዮጵያ እንትን ምናምን ስትሉ ግን እናድጋለን። ልክ ነህ። ሰው ግጥሙ ለኢትዮጵያ አይደለም። በአማራ ስም ተደብቆ አማራን ሆዶ እንትን እያደረገ አማራ እየተጫወተ የሚነግድ ነጋዴ ነው። በአማራ ስም ተደብቆ አማራዎችን አውቆ ያው አማራ እየተጫወተ የሚነግድ ነጋዴ ነው። ምኑ ፓርት ነው አማራ የተጫወተ? አማራ የሚጫወተው ምን አማራ አለ እንዴ? ቆይ ልንገር፣ ያለው እሱ ነው አይደለም። አማራ ድብን ያለ አማራና ኦሮሞን ለማባላት የአማራ የሚወደውን ነገር አውቆ እያቀረበ በጣም እኔ እንደ አማራ ቴዲ አፍሮ የአማራ ጠላት ነው። እንደ አማራ እሺ፣ እኔ ደግሞ እንደ ኢትዮጵያ እንደ አማራ ማለት ነው። ኢትዮጵያ ምናምን ቀቅላችሁ ብሎ እሺ፣ ላውራ እንደ ኢትዮጵያዊ እንደ አዲስ አበባ ልጅ ይኸውላችሁ፣ እኔ የምጠላው ነገር ምን እንደሆነ ታውቃላችሁ? የአዲስ አበባ ልጅ የኢትዮጵያ ልጅ ምናምን አትበሉ፣ ውሸታሞች ናቸው። ቴዲ አፍሮ በየ6 ዓመቱ እየመጣ
ኦሮሞና አማራን ለማባላት አባልቶ የሚነግድ ነጋዴ የደም ነጋዴ ነው፣ መቃወም አለብን። እንደዚህ ሲያደርግ ዝም ማለት የለብንም። ነቅተናል፣ አስጠንቅሎብን ነው። አሁን ምናልባት ይህን ከዘጋው በኋላ እኮ ልረሳው እችላለሁ፣ ወደ ሙዚቃውን ከፍቼ እኮ ልደንስ ይችላል። አስጠንቅሎብናል፣ አስደግሞብናል። ቴዲ ያስጠንቁላል፣ ቴዲ ያስጠነቁላል። ጌታ ምስክሬ ነው፣ ያስጠነቁላል። ጌታ ምስክሬ ነው፣ ያስጠነቁላል። ጠንቋይ በጥንቁልና ነው የሚሰራው። የሐሙሱ ፈረስ የሐሙስ ዕለት ነው የለቀቀው። ሐሙስ ነው ደግሞ እነዚህ ኢትዮጵያ ውስጥ የሚያስጠነቁሉ ምናምን አለ እንጂ እኮ ሀቅ ለመናገር እንዴት ነው የማይታየን? ጆሮአችን እየሰማ ሲበጠብጠን እንዴት ነው የማይታየን? በ6 በ7 ዓመት አንዴ ይመጣና አውቆ ያባለናል። ይኸውላችሁ ኤቭሪዴይ ወጥቶ የሚናገር ቢሆን አሉ እኮ አለ አርቲስቶች ወጥተው የሚናገሩ ተናግረው ብዙ ነገር ህይወታቸውን ያጡ፣ እንደዛ ቢሆን ምንም ችግር የለም። አሁን አጫሉ ሁንዴሳ ቢዘፍን እንደዛ ብሎ ወጥቶም ስለሚናገር፣ ሲገደሉ ስለሚናገር፣ የሆነ ችግር ሲፈጠር ስለሚናገር። ቴዲ ግን አስመሳይ ነው። መንቃት አለብን ጋይስ፣ መንቃት አለብን። ማህተባችሁን ያዙ። ከአንድ ጊዜ እኔ ነኝ የገባሁት። ዮዳብ ብሊሎ ትቀድማለች። ወንድሙ ብሊሎ ዮዳብ፣ በነገራችን ላይ ንግግርህን አሁን ፖስት አድርጌው ነው የመጣሁት። እኔ በጣም ቴንኪዩ። ለምን እንደሆነ ታውቃለህ? አንዳንድ ጊዜ አይተህ ሰምተህ ለምንድን ነው የሚወዱት ይሄን ያክል ሀጫሉን ብለህ ፖስት በተናገርከው ንግግር በጣም እንትን ብዬ ፖስት አድርጌዋለሁ ማለት ነው። ወድጄው ቴንኪዩ ስላየ ሁሉን ነገር ማለት ነው። ኦኬ እንዳልከው ደብረ ብርሃን ጌታ ምስክሬ ነው። ዛሬ ነው የሰማሁት። ጌታ ምስክሬ ነው። አጫሉ እንደዛ የተናገረው እኔ እንትን ለማለት አይደለም። እኔ ገባውና ዝም ብዬ ለስኪ ብዬ ሙዚቃው ምናምን አዳምጣለሁ፣ ኢንተርቪው ምናምን አይቻለሁ። ግን መንግስትንም እንደዚህ አብይን ይቃወማል ብዬ አላስብኩም ነበር። ገባሽ? እና አንዳንድ ጊዜ ኦሮሞ ነው የሚጫወተው የሚባል አለ ጭንቅላታችን ላይ ያስቀመጡት። ገብቼ ሳዳምጥ ግን ለሞቱት እንኳ አማራ ኦሮሞ እንኳ አይልም። ለሞቱት በተለያየ ቦታ ድምፁ ነው አለኝ። ወለጋ ላይ ለተገደሉት፣ በተለያየ ቦታ ለሞቱት፣ በተለያየ ቦታ እንትን ላሉት ሁሌ ድምፅ ይሆናል፣ ይናገራል ወጡ እና ሳዳምጥ እነሱ አሁን የቴዲ አፍሮ ደብረ ብርሃን ላይ ተፈናቃይ በዳስ ውስጥ የሚኖሩትን እስቲ ሄዶ እንደ አልበም እየሰራ በአማራ ህዝብ ይነግዳል። አማራ ሳይሆን ማለት ነው። ገብቶሃል አይደለ? ህዝብና ህዝብ የሚያጣላ እስቲ አንድ ቪዲዮ ያምጣ። እሱ ህዝብ ጋር ሄዶ ለህዝብ ያደረገውን ነገር እስቲ አንድ ቪዲዮ ያምጡልንና አፕሪሼት እናድርጋቸው ማለት ነው። እነዚህ የዘፈኑት ልጆች ብታይ ከወሎ ስንት አደጋ ሲደርስ ብር ሰብስበው የወሰን ጌታቸው አሁን የዘፈኑ እንደውም አንተ ስታስተረጉም የነበረው ትላንት የነሱ አሁን ስንት ቦታ ነው ህዝባቸው ጋር ደርሰው ህዝባቸውን ይረዳሉ። ገብቶሃል አይደለ? ካሉበት ቦታ ተፈናቅለው የወሎ ኦሮሞ ላይ በጣም ብዙ ነገር ነው የሰሩት ማለት ነው። እስቲ የቴዲን አፍሮ አንድ ለማንኛውም ማህበረሰብ ተውት፣ አማራውን ምናምን ተውትና አንድ እስቲ ለህዝብ ያደረገውን ቪዲዮ አምጡ ቢባሉ ያመጣሉ ወይ? አያመጡም። ግን እየመጣ እንዳልከው ይሸቅላል። በቃ የትርታቸውን አውቃል። የእነሱን ትርታ በቃ ምንድነው የሚፈልጉት? ምንድነው የሚወዱት? ምን ብናገር ይከተሉኛል? ንጉሱ መጣ እኮ ነው የሚሉ። ልጅ እንኳን ሲወልድ የንጉሱ ልጅ ተወለደ ብለው ነው በጣም የሚያሽቃብጡት ማለት ነው። በጣም አሽቃባጫቸው ልናገር ነው። ቴንኪዩ ስላየህ ስለ ሀጫሉን ለምን እንደምንወደው በጣም ነው የምንወደው። ሁሌም ጀግና ነው። አመሰግናለሁ። በጣም አመሰግናለሁ። ጋይስ ታፕታፕ ኮፒ ሊንክ አድርጎ ይኸውላችሁ። እኔ አሁን እንትን ከምፔር ለማድረግና ቁስን ለመቆስቆስ አይደለም፣ ግን በጣም ያስጠላል። ላይክ አንድ አዝማሪን ነጋዴን ልክ የሀገር ታጋይ አስመስሎ ለሀገራዊ አስመስሎ ማምጣት አይደለም። እንደዛ ባያደርጉት አልናደድም ነበር። እንደዛ ባታረጉት አልናደድም። አንዴ በቃ መንፈሱን ውጋው፣ መንፈሱ ላይ ሂድበት። በቃ አንዴ ከተወጋ እኮ እዚህ ቤት አይነቀልለትም። ተነክቶ አያውቅም፣ ተወግቶ አያውቅም እስከዛሬ ቴዲ። አሁን ምክንያቱም እኔ ላይ ነው እኔም በቃ ይኸውልህ፣ እኔም ስጋዊ ዘፈን ምናምን ይኸውልህ ትልቅ ደካማ ጎኔ ነው። አሁን እያንጎረጎርኩ ነው ያደግኩት እና ምናምን በቃ ያው አባራረን ነው ያቃለኝ። ኧረ ጎራ ወረደኔ ምናምን ሲለኝ እኔም ይኸውልህ ረዛና እውነት ሰው ዶሮ አስጥሎብኛል። እና እኔ ራሱ ለዛ ነው አሁን ግን ጸልያለሁ። ጌታን ጸምጾለት መግባት አለብኝ። የዚህ ጠንቋይ የሆነ ነገርም አድርጎብናል። ወላሂ ላዚም ነው የምላችሁ። ዋቃ ጉሬቻ እንደምላችሁ የሆነ ነገር ማርጎብናል። እንዴት ነው ጆሮአችን የማይሰማው? እንዴት ነው አንተ በየ6 ዓመቱ በየ7 ዓመቱ ይመጣና ያባላና ጥፍት አይጥ እንደዋጠሽ ድምጥ አይተዋል። ቦርጩን ግን እንደሚያ ጌታ ምስክሬ ነው። አንተ የቴዲ ቦርጭ መድረክ ላይ አይቸው ማለት ነው
በኢየሱስ ስም ምንድነው? ቦርጭ ጠላው እሱን አይቼ እኔ በሱ ደረጃ ገንዘብ ቢኖረኝ እውቅና ቢኖረኝ እንደዛ ምናምን ያ ቦርጭ አይቼው ጋዴም ንጉስ ይሉታል። የቦዲ ንጉስ መሆን አለበት። አሁን ያናደዱ ለምን ተናደድ ካላችሁ ሁሉም ኢትዮጵያዊ እንደውም